ክርስቶስ የገለጠልን እግዚአብሔር አብ ሃይማኖት የነገረንን አይደለም። ሃይማኖት 10 ምናምን ዓመት አይምሮዬ ላይ ሲስለው የነበረው እግዚአብሔር ሌላ፣ ወንጌል ሳነብ ለካ ሌላ ነው። ለካ ሌላ እግዚአብሔር ሲነገረኝ ነው። በባዶ እግሬ ካልሄድኩ የማያጸድቀኝን እግዚአብሔር ሲነግረኝ ኖረ። ሃይማኖት ካልተንከራተት ይኸው እና አባ ያውቃሉ፣ ብዙ ሰዎች ያውቃሉ። ሰሜን ላይ ቆሎ ትምህርት ቤት ስንማር በእንተ ማርያም ስለመብርሃን ብለን ለምነን እድሜ ልካችንን ቁራሽ እንጀራ ተሰጥቶን ኢቭን ጤነኛ እንጀራ ሲሰጥ አይ ጤነኛ እንጀራ ተማሪ ከበላ ትምህርት አይገባውም እየተባለ የተራረፈ የሸተተ እጅ ያለ ፍርፋሪ እየበላን ለበርካታ ዓመታት መቃብር ቤት ውስጥ እየተኖረ እንደዚያ ሃይማኖት ነገር ለምን አይገልጥልህም? ያንን ካልበላህ አይገልጥልህም። ዋጋ ካልከፈልህ ጽድቅ የሚባለው እግዚአብሔር የሚባለው ወደ አንተ አይመጣም። አያችሁ፣ ሃይማኖት የነገረን እግዚአብሔር እኛ በብዙ ድካም፣ በብዙ ላብ፣ በብዙ ጥረት ወደሱ የምንመጣው እንጂ በፍጹም ጸጋና በፍጹም ምሕረት ወደኛ የሚመጣ እግዚአብሔር አልነገረንም። ወንጌል ግን እኔ ፈልጌው ያገኘሁትን እግዚአብሔር አይደለም ያስተዋወቀኝ። ጠፍቼ ሳለ ሞቼ ሳለ የተጣልኩ ሆኜ ሳለ እግዚአብሔር በምህረቱ ባለጠጋ ስለሆነ ምንም እንኳን በበደሌ የሙታን በነበርኩበት ጊዜ በክርስቶስ እግዚአብሔር ወደኔ መጣ፣ ሕይወቱን ሰጠን። ክብር ለጌታ ይሁን። ወንጌል የነገረን ይሄ ነው። ሃይማኖት የነገረን እግዚአብሔር እኛ ራሳችን መሰላል ሰርተን ወደሱ ልንቀርብበት ያለውን እግዚአብሔር ነው የነገረን። ኖ ሰው ወደ እግዚአብሔር የሚደርስበት መሰላል የለውም፣ አይችልም። እግዚአብሔር ግን ወደ ሰው በራሱ መንገድ መጣ። ያ መንገድ ክርስቶስ ኢየሱስ ይባላል። በትክክል ወደ አብ የደረስንበት፣ በጽድቅ በፊቱ የቆምንበት፣ የተባረክንበት፣ የለመለምንበት ክርስቶስ ኢየሱስ